ድርቆሽም አለ እንደምትመለከቱት ድርቆ የስኒ ቡና አለ። እንደገና ሳህኖች ናቸው የምንመለከታቸው። እነኚህ ጣባዎች ናቸው። የረገፉ ዛፎች እንመለከታለን። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰነበታችሁ እንደምንካረማችሁ እያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታችሁ በትና እየጠየኳችሁ በጣም ደስ የሚል የሚያምር አካባቢ ነው የማሳያችሁ። በስተግራም በስተቀኝም ያሉት ባህር ዛፎቹ በጣም አያምሩም? በጣም ደሳስ የሚሉ ባህር ዛፎች ናቸው ያሉት። አረንጓዴ ቦታ ነው የማሳያችሁ የማስጎበኛችሁ። ትወዱታላችሁ በማለት እንግዲህ ጉዟችንን እንቀጥላለን። የሚያማምሩ ቦታዎች ናቸው በነገራችን ላይ የምንመለከተው። ቀላይ ራሱ ሰማያው ራሱ አያምርም? በጣም ነው ደስ የሚለው። ከፀሐይዋ ነጸብራቅ ጋር አብሮ ያለው የዳመናው ገጽታ እያየን እየተመለከትን እንሄዳለን ማለት ነው። እናንተ ደግሞ አብራችሁን ከኔ ጋር ተጓዙ ነው የምላችሁ። አንዳንድ ቦታዎች ላይ እንደዚህ ስንመለከታችሁ ለጥ ያለ ሜዳ ነው አይደል የምንመለከተው። ይሄኛው ያምራል። ይሄኛው ቦታው ማለት ነው አረንጓዴ ነው። እኛም ሀገር እንደዚህ አይነት አረንጓዴ ቦታ ሳሮች ያሉበት ቦታ አለ። ቢሆንም ግን ግማሹ ለእርሻ ይውላል። እነኚህ ግን ስትመለከቷቸው በጣም ነው አይደል የሚያምሩት። እንግዲህ ተመልከቱት የፀሐይዋን ነጸብራቅ ከላይ ከዳመናው ጋር አብሮ ደስ ይላል፣ ያምራል። እንግዲህ ቀስ እያለን እየተጓዝን ነው የምንሄደው ማለት ነው። እነኚህ ቅጠላቸው የረገፉ ዛፎች እንመለከታለን። የኤሌክትሪክ ገመዱ ራሱ በጣም ትብትብ ያለ ነው አይደል? ስትመለከቱት የሆነ ፎርም የለውም አይደል? ሃይ ቴንሽንኛው ደግሞ ሃይ ቮልቴጅ የሚሄደውን ነው የተመለከትነው። ከላይ ፍጥነት አለ፣ በፍጥነት የሚነዱም አሉ። እዛ ጋር ያሉት ቤቶቹ የተወሰነ አሰራራቸው ያምራል፣ ደስ ይላል። እንግዲህ እያየን እየጎበኘን ነው የምንሄደው ማለት ነው። አንዳንድ ጊዜ እንደዚህ አይነት ቤቶች አሰራራቸው ቀጥ እንደ 3 ማዕዘን የሚመስሉ አለ። ለበረዶ እንደ ማንሸራተቻ ይጠቀሙባቸዋል። የኛ ግን አሰራሩ የአሞራ ክንፍ የሚባል ነው አይደል? የኛ ሀገር የኢትዮጵያ አሰራር አሞራ ክንፍ የሚባል ነው አሰራራችን አለ። አልፎም ኢትዮጵያ ውስጥ አለ እንደዚህ አይነት የቤት አሰራር እንደ 3 ማዕዘን የሚመስሉ አሉ። የተወሰኑ ቦታዎች አይቻለሁ።
ውስጥ ወደ ሱፐርማርኬት ገብተን የኢትዮጵያን አሳያችኋለሁኝ። የሀገር ባህል ልብስ ምናምን የሚለው እዚህ ላይ እንደምትመለከቱት ወደ ውስጥ ገባ ብለን ደግሞ እንጀራ አለ፣ ጤፍ፣ ገብስ፣ በርበሬ፣ ሽሮ፣ ቡና፣ ቅመማ ቅመም፣ የእንጀራ መጋገሪያ ምጣድ አለ ይላል። እንግዲህ ውስጥ ስትገቡ ሁሉንም ነገር ታገኛላችሁ ማለት ነው። ወደ ውስጥ ገባ ብለን የተወሰነውን አሳያችኋለሁ፣ አስጎበኛችኋለሁ። እንግዲህ እንደምትመለከቱት ውስጥ ነው እንግዲህ ያለውን አሳያችኋለሁ፣ አስጎበኛችኋለሁ። ከሰል ማንደጃ አለ። እንደገና ደግሞ ቶሎ ቀስ እያልኩ ቶሎ አሳያችኋለሁ። መሶብ አለ እንደምትመለከቱት። አያችሁ መሶብ አለ። መሶብ መግዛት ለሚፈልግ ማለት ነው። ሳህንም አለ። የመሶብ ወርቆች አያምሩም? በጣም ነው የሚያምሩት። ቅመማ ቅመምም አለ። በቃ እንግዲህ የተለያየ ነገሮች ነው የምናገኘው እዚህ ማለት ነው። እንግዲህ ሾላን ያስታውሰናል ማለት ነው። ረከቦት አለ እንደምትመለከቱት። እንግዲህ መጣችሁ የፈለጋችሁትን መግዛት ትችላላችሁ ማለት ነው። የሚያማምሩ መሶብ ወርቅ ነገሮች ናቸው እነኚህ። ከሰል ማንደጃው እንደምትመለከቱት ሻይ በራድም እዛ ጋ አለ። እንጀራ መጋጋሪያ አለ። እነኚህ ደግሞ ጣቢያ ነው የሚባሉት። ጣቢያ ሳይሆን ጣባ፣ ፖሊስ ጣቢያ ምናምን ሳይሆን ጣባ ነው የሚባሉት። እነኚህ ደግሞ ብረት ድስት፣ እንግዲህ የተወሰኑ ሳህኖች ናቸው የምንመለከታቸው። እነኚህ ጣባዎች ናቸው ለቆጮ ክትፎ ምናምን ማቅረቢያ ማለት ነው። ክትፎ ማቅረቢያዎች ናቸው እነኚህ ሳህኖች ናቸው የምትመለከቷቸው። ይህ እንግዲህ ቅድም ያየነው የመሶብ ወርቅ በተለያየ አይነት አለ ማለት ነው። መሶብ ወርቆቹ ለእንጀራ ማስቀመጫ የሚያገለግሉ ናቸው። የስኒ ቡና አለ። እንደገና ደግሞ የሻይ ስኒዎች አሉ ለሻይ መጠጫ የሚያገለግሉ። እነኚህ ደግሞ የተለያዩ ሽንኩርቶች፣ ዘቢብ፣ ቴምር ማለት ነው። ቴምር አለ። ዘቢብና ቴምር ግን ምንድነው ልዩነቱ? ቴምር ትንሽ ከፍ ይላል መሰለኝ። ዘቢብ ደግሞ ያንሳላል። እንትኖ ፍሬዋ ትንሽ ነች። ጤፍ አለ እንደምትመለከቱት። ቀይ ጤፍ ዱቄት አለ። የገብስ ዱቄት ነው የምንመለከተው ማለት ነው። የኛው ቀይ ጤፍ እንግዲህ በተለያየ አለ። ቡና አለ ማለት ነው። እንደምትመለከቱት ቡና ካማራችሁ ቡናም ይገኛል። እጣንም አለ እንግዲህ ለየት ያለ እጣን እንደምትመለከቱ። በጣም ነው እንትናቸው ጣዕማቸው፣ ሽታው በጣም ነው ደስ የሚለው። ቆሎም አለ እንግዲህ ድርቆሽም አለ እንደምትመለከቱት። ድርቆሽ አለ። ኮቾሮ ማለት ነው። ድርቆሽ ማለት ያው ኮቾሮ ነው። እንግዲህ አሪፍ ነገሮች ናቸው የምንመለከተው ሱፐር ማርኬት ውስጥ። እንግዲህ ያየን እየተመለከትን እንግዲህ ይህንን ቻናል እንደወደዳችሁ ተስፋ አደርጋለሁ። ይህን ቪዲዮ እንግዲህ
ይህን ቪዲዮ እንደወደዳችሁ ተስፋ በማድረግ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ በትህትና እየጠየኳችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።